በዚህ ቪዲዮ እስከ ዛሬ ተሸፍኖ የኖረውን የሰዎች የናርሲሲስት ባህሪ እና የስብዕና ቀውስ እንዴት እንደምንለይ እናያለን። ናርሲሲዝም ምንድነው? የናርሲሲስት ባህሪያትንስ እንዴት እንለያለን? ሰላም ጤና ይስጥልኝ። ዛሬ ሁላችንም ልናውቀው የሚገባው ስለ አንዱ አስቸጋሪ የባህሪ አይነት እንነጋገራለን። ናርሲሲዝም ወይንም ራስ ወዳድነት የምንለው ባህሪ ምንድነው? በዙሪያችን ያሉ ሰዎች ናርሲሲስት እንደሆኑ እንዴት ማወቅ እንችላለን? በዚህ ቪዲዮ ዋና ዋና ምልክቶቹንና ከእነዚህ ሰዎች ጋር ስንኖር ሊኖረን የሚገባ ጥንቃቄ ዛሬ በዚህ ቪዲዮ እናያለን። ናርሲሲዝም ማለት የአንድ ሰው ከልክ በላይ ለራሱ ያለው ግምት ከፍተኛ መሆን፣ የሌሎችን ስሜት አለመረዳትና ሁልጊዜም የሰዎችን አድናቆት መፈለግ ነው። ይህ የባህሪ ችግር በሕክምናው ዘርፍ ናርሲስቲክ ፐርሰናሊቲ ዲስኦርደር በመባል ይታወቃል። አንድን ናርሲሲስት ለመለየት የሚረዱ 7 ቁልፍ ምልክቶች። አንደኛ፣ ራስን ከፍ አድርጎ መመልከት። ናርሲሲስቶች ያለምንም ምክንያት ራሳቸውን ከሌላው የተሻሉ ብልህና ቆንጆ እንደሆኑ አድርገው ያስባሉ። እኔ ከሌለው ነገሮች አይሰሩም የሚል እምነት አላቸው። ሁለተኛ፣ የሌሎችን ስሜት አለመረዳት ወይንም lack of empathy። ይህ ትልቁ ምልክታቸው ነው። ሌላ ሰው ሲጎዳ፣ ሲያዝን ወይም ሲጨንቅ ግድ አይሰጣቸውም። ነገርን ሁሉ የሚያዩት ከነሱ ጥቅም አንጻር ብቻ ነው። ሶስተኛ፣ ሁል ጊዜ አድናቆትን መፈለግ። በሄዱበት ቦታ ሁሉ የሰዎች ትኩረት በእነሱ ላይ እንዲሆን ይፈልጋሉ። ካልተመሰገኑና ካልተደነቁ በቀላሉ ይቆጣሉ። አራተኛ፣ ሰዎችን መጠቀሚያ ማድረግ። ሰዎችን የሚቀርቡት ከፍቅር ወይም ከጓደኝነት የተነሳ ሳይሆን ለራሳቸው ፍላጎትና ጥቅም ሲሉ ነው። ጥቅማቸውንም ካገኙ በኋላ ሰዎችን በቀላሉ ይተዋሉ። አምስተኛ፣ ቅናትና ምቀኝነት። ናርሲሲስቶች የሰዎችን ስኬት ማየት በፍጹም አይወዱም። በሌሎች ላይ ይቀናሉ። ሰዎች በእኔ ይቀናሉ ብለውም በከንቱ ያስባሉ። ስድስተኛ፣ ሁል ጊዜ ትክክል ነኝ ባይነት። ስህተታቸውን በፍጹም ማመን አይፈልጉም። ነገሮች ሲበላሹ ጥፋቱን ወደ ሌላ ማላከክ የተለመደ ተግባራቸው ነው። ሰባተኛ፣ ከሌላው የተለየ ክብር መፈለግ። ናርሲሲስቶች እንደ ማንኛውም ተራ ሰው መታየት አይፈልጉም። በየትኛውም ቦታ ላይ ልዩ መስተንግዶና ቅድሚያ እንዲሰጣቸው ይጠብቃሉ። በፍቅር ወይም በጓደኝነት ግንኙነት ውስጥ ናርሲሲስቶች መጀመሪያ ላይ በጣም ማራኪና አፍቃሪ መስለው ሊታዩ ይችላሉ። ይህም ላቭ ቦምቢንግ በመባል ይታወቃል። ነገር ግን አንዴ ካመኑ በኋላ ማንነታቸውን በመቀየር ሊቆጣጠሩና በራስ የመተማመንን ስሜት ሊያጠፉ ይሞክራሉ። ታዲያ እነዚህ ናርሲሲስቶች እንዴት እንከላከላቸው? ከናርሲሲስት ጋር መስራት ወይም መኖር በጣም አድካሚ ነው። በተለይ ደግሞ የትዳር አጋራችሁ ከሆኑ ህይወታችን በጣም የጨለመ ሊመስለን ይችላል። ስለዚህ እንዴት ራሳችንን ከነሱ እንጠብቅ? አንደኛ፣ ገደብ ይኑረን ወይንም set your boundaries። ሁለተኛ፣ የግል ባህሪያቸውን ወደ ራሳችን አንውሰድ። don't take it personal። እንዲሁም የሚሰጡንን ትችት አንቀበል። ማንነታችንን እንወቅ። አስፈላጊ ሆኖ ከታየንም ግንኙነቱን ማቋረጥ ለጤንነታችን በጣም ጠቃሚ ነው። የዛሬው መረጃችን ይህንን ይመስል ነበረ። በህይወታችሁ እንደዚህ አይነት ባህሪ ያለው ሰው አጋጥሟችሁ ያውቃል? ያላችሁን ተሞክሮ በኮሜንት ሴክሽን ላይ አጋሩን። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ከዚህ ጋር የተገናኘ ጥያቄ ካላችሁ በኮሜንት ሴክሽን ላይ አሳውቁን። እስከሚቀጥለው ቪዲዮ ድረስ መልካም ጊዜ